በዚህኛው ሞጁላችን ደግሞ የምናየው ስለ ፕራይስ አክሽን ትሬዲንግ ይሆናል ማለት ነው። ዋትስ ፕራይስ አክሽን? ፕራይስ አክሽን ምንድን ነው? ፕራይስ አክሽን ኢዝ ስተዲ ኦፍ ፕራይስ ሙቭመንት ዊዛውት ሪሌይንግ ኦን ሄቪሊ ኦን ኢንዲኬተርስ። ስለዚህ ፕራይስ አክሽን ጋር ስንመጣ ደግሞ ኢንዲኬተሮች ላይ ሪሌይ ሳናደርግ ፕራይስ ላይ ብቻ ሪሌይ አድርገን ወይም ፎከስ አድርገን አናላይዝ የምናደርግበት የማርኬቱ የፕራይስ አክሽን ኮንሴፕት ነው ማለት ነው። ኢት ፎከስስ ኦን ካንድልስቲክ ፓተርኖችን ቻርት ፓተርን የቻርት ፓተርኖችን የካንድልስቲክ ውቅሮች ደግሞ ቻርት ፓተርኖችን ይሰጡናል ማለት ነው። ሰፖርት እና ሬዚስታንስ ሌቭሎችን በደንብ እናያለን። ትሬንድ ላይኖችን እና ማርኬት ስትራክቸሮችን በመጠቀም ትሬዲንግ ዲሲሽናችን ማድረግ ማለት ነው። ስለዚህ ኢንዲኬተሮች ላይ ሳንጠጋ ወይም ሪሌይ ሳናረግ እነዚህን ፕራይስ አክሽን ኮንሴፕቶችን ወይም ቻርት ፓተርኖችን ሰፖርት እና ሬዚስታንስ ትሬንድ ላይን እና ማርኬት ስትራክቸርን ብቻ በመጠቀም ትሬዲንግ ዲሲሽናችን ዲሳይድ ለማድረግ የሚረዱ ናቸው ማለት ነው። ኢትስ ስቶሪ ኦፍ ፕራይስ ኢትሰልፍ ቴሊንግ ኢንስቴድ ኦፍ ሪሌይንግ ኦን ላጊንግ ኢንዲኬተር። ስለዚህ ፕራይስ አክሽን ላይ ሲመጣ እነዛ ኢንዲኬተሮች ላግ ያደርጋሉ ማለት ነው፣ ወይም ላይቭ የሆነ ፕራይስ ሙቭመንቶችን አይሰጡንም ማለት ነው። ፕራይስ አክሽን ላይ ኪ ፕሪንሲፕልስ ኦፍ ፕራይስ አክሽን ምንድን ነው? ኪ ፕሪንሲፕልስ ኦፍ ፕራይስ አክሽን እነማን ናቸው? አንደኛ ማርኬት ስትራክቸር ነው። ማርኬት ስትራክቸር ፕራይስ ሙቭስ ኢን ትሬንድስ ማለት ነው። ስለዚህ ማርኬት ስትራክቸር ማለት ፕራይስ ሙቭ ኢን ትሬንድ፣ በትሬንድ ነው ማርኬት ወይም በአዝማሚያ ነው ማርኬት የሚንቀሳቀሰው። አፕ ትሬንድ ማለት ሃየር ሃይ እና ሃየር ሎዎች ናቸው ማለት ነው። ዳውን ትሬንድ ደግሞ ሎወር ሎው እና ሎወር ሃዮች ናቸው ማለት ነው። ስለዚህ ሳይድዌይ ማርኬት ደግሞ ሬንጂንግ ማርኬቶች ናቸው ማለት ነው። ሌላው ደግሞ ሰፖርት እና ሬዚስታንስ ማለት ባየርስ እና ሴለር ፕሬዠር የሚኖሩባቸው ቦታዎች ማለት ነው። ሰፖርት ኢዝ ዌር ባየርስ ስቴፒን ኢን ደ ፑሽ ፕራይስ ሃየር ማለት ነው። ስለዚህ ፑሽ ያደርጉታል ፕራይሱን ወደ ምን ሃየር። ሬዚስታንስስ ዌል ሴለርስ ስቴፕ ኤንድ ፑሽ ዘ ፕራይስ ሎወር ማለት ነው። ስለዚህ ሴለሮች ደግሞ ሬዚስታንስ ይፈጥራሉ ማለት ነው። ለምን? ሎወሩን ፑሽ ያደርጉታል። ስለዚህ ሰፖርት እና ሬዚስታንስ ባየር እና ሴለር ፕሬዠር ያለበት ነው። ያ ማለት ማርኬት ተደጋግሞ ሪስፔክት የሚያደርገው ወይም የሚያከብረው ኤሪያ ምን ብለን እንጠራዋለን? ሰፖርት እና ሬዚስታንስ ብለን እንጠራዋለን ማለት ነው። ሌላው ካንድልስቲክ ነው። ፓተርን ላይክስ ፒን ባር፣ ኢንገልፊንግ፣ ዶጂ እነዚህን ቤዚክ ክላሶች ላይ ያየናቸውን ነገሮች ደግሞ እነዚህ ካንድልስቲክ ፓተርኖችን ደግሞ በማዋቀር ደግሞ እነዚህ አንድ ላይ ፕራይስ አክሽን ላይ ከምንጠቀምባቸው ኮንሴፕቶች አንዱ ነው ማለት ነው። ሌላው ሰፕላይ ኤንድ ዲማንድ ዞን ነው። ዌር ኤሪያስ አር ባየርስ ኤንድ ሴለርስ አር ስትሮንግ ማለት ነው። ስለዚህ በሌላ አባባል ሰፖርት እና ሬዚስታንስ ያሉባቸው ቦታዎች ወይም ዲማንድ እና ሰፕላይ ዞን ያሉባቸው ኤሪያዎች ምንድን ነው ሞር ፕራይስ አክሽን ላይ እንጠቀማቸዋለን ማለት ነው። ስለዚህ አክቹዋሊ ፕራይስ አክት የሚያደርግባቸው ቦታዎች ላይ ስለሆነ ፕራይስ አክሽን ሞስትሊ ፎከስ የምናደርገው ዛት ሚንስ ያንን እናያለን ማለት ነው። ሌላው ደግሞ ኦርደር ፍሎ እና ሞመንተም ኦብዘርቪንግ ዘ ሙቭስ ኦፍ ዘ ሞመንተም፣ ፈጣን ነው ማርኬቱ ወይስ ቀዝቃዛ ነው፣ ወይዘር ኦቨርኦል ትሬንድ ኦር ሪቨርሳል የሚለውን ነገር እናያለን ማለት ነው። ስለዚህ ኦብዘርቭ እናደርጋለን ምኑን? ኦርደር ፍሎውን እና ሞመንተሙን ማለት ነው። ስለዚህ እነዚህን ሁላ ተጠቅመን ነው ፕራይስ አክሽን ላይ ትሬድ የምናደርገው። ሶ ፕራይስ አክሽን ላይ ስንመጣ ዜር ኢዝ ኖ ኢንዲኬተሮችን አንጠቀምም ፕራይስ አክሽን ላይ። ስለዚህ ፒውር የሆነ ፕራይስ አክሽን ወይም ፒውር የሆነ ፕራይስ ሙቭመንቶችን ነው የምንጠቀመው ማለት ነው። ላይክ ማርኬት ስትራክቸር እንዳልነው እዚህ ጋር ሃየር ሃይስ እና ሃየር ሎውስን ቢውልድ እያደረገ የሚሄደው በዛውም ትሬንዳችንን እያወቅን እንመጣለን። ሰፖርት እና ሬዚስታንስ ባየርስ እና ሴለሮች ጫና ያለባቸውን ቦታዎች ላይ እናያለን። ካንድልስቲክ ፓተርኖች እናያለን እንደነ ፒን ባር፣ ኢንገልፊንግ፣ ዶጂ። እነዚህ ደግሞ ሪቨርሳል ሊሆኑ ወይም ኮንፈርሜሽኖች ይሰጡናል ማርኬቱ ሪቨርሳል ሊሆኑ። ሰፕላይ እና ዲማንድ ዞኖች ደግሞ ዌር ስትሮንግ ባየርስ እና ስትሮንግ ሴለርስ ያሉባቸው ቦታዎች እናያለን። ኦርደር ፍሎ እና ሞመንተም እናያለን። የማርኬቱ ፍጥነትንም ሼክ እናደርጋለን ማለት ነው። በምን? በሞመንተም እናረጋግጣለን ማለት ነው። ስለዚህ ፕራይስ አክሽንን ለዛ ነው የምንጠቀሙ። ሶ ፕራይስ አክሽን ላይ ሲመጣ ኢንዲኬተሮችን አንጠቀምም። ስለዚህ ፒውር ፕራይስ አክሽን ትሬደር ኢንዲኬተር ላይ ሪሌ አይሆንም ማለት ነው። ሌላው ዋይ ዊ ዩዝ ፕራይስ አክሽን፣ ለምንድን ነው ፕራይስ አክሽንን የምንወስደው እንደ ስትራቴጂ ወይም እንደ አንድ ስትራቴጂ? ለምን ፕራይስ አክሽንን የምንጠቀመው ወይም ለምን ነው ፕራይስ አክሽን ልንጠቀም የምንችለው እንደ ስትራቴጂ? አንደኛ ትሬደርስ ዩዝ ዋይ ትሬደርስ ዩዝ ፕራይስ አክሽን ወርክስ ኦን ኦል ማርኬት ፎሬክስ፣ ስቶክ፣ ክሪፕቶ፣ ኮሞዲቲስ። ፕራይስ የሚባል ያለበት ቦታ ላይ እንዳለ ፕራይስ አክሽን ወርክ ያደርጋል ማለት ነው። ስለዚህ ኦልዌይስ ፕራይስ ያለበት ወይም ዋጋ ያለበት ነገር ላይ ኦልዌይስ ይሰራል ማለት ነው። ስለዚህ ፎሬክስ ላይ ይሰራል፣ ስቶክ ላይ ይሰራል፣ ክሪፕቶ ላይ ይሰራል፣ ኮሞዲቲ ላይ ይሰራል፣ ኦል ታይም ፍሬሞች ላይ ይሰራል። ፎሬክስ ላይ ገብተን የተለያዩ ፔሮች ላይ ቼክ ብናደርገው ይሰራል፣ ሁሉም ታይም ፍሬሞች ላይ ይሰራል ማለት ነው። ስቶክ ላይ ደግሞ ገብተን የተለያዩ ስቶኮች ላይ ቼክ ብናደርገው ይሰራል። ክሪፕቶ ላይም እንደዛው የተለያየ ክሪፕቶዎች ላይ ገብተን ቼክ ብናደርገው ይሰራል። ኮሞዲቲዎች ላይም እንደዛው የተለያየ ኮሞዲቲዎች ላይ ገብተን ብናየው ይሰራል ማለት ነው። ሌላው ኖ ላጊንግ ዲሲሽን ቤዝድ ኦን ላይፍ ፕራይስ ሙቭመንት።
ኢንዲኬተርን ስለማንጠቀም ላግ የሚያደርግብን ነገር የለም። ስለዚህ ቤዝድ ኦን ላይቭ ፕራይስ ሙቭመንት ነው ዲሳይድ የምናደርገው ዲሲሽናችን ማለት ነው። ስለዚህ ላግ የሚያደርግብን ወደኋላ የሚያስቀረን ምንም አይነት ነገር አይኖረንም ፕራይስ አክሽን ላይ ስንመጣ። ስለዚህ ላጊንግ ኢንዲኬተሮችን አንጠቀምም ወይም ኢንዲኬተሮችን አንጠቀምም ማለት ነው። ሌላው ፕሮቫይድ ስሞል ክሊር የሆነ ኢንትሪ እና ኤግዚት ሲግናል ፕሮቫይድ ያደርግልናል ማለት ነው። ስለዚህ ሞር በጣም ክሊር የሆነ ኢንትሪ እና ኤግዚት ሲግናልን ወይ ከሪስክ ማኔጅመንት እና ከሪስክ ሪዋርድ ሬሾ ጋር አብሮ ያቀርብልናል ማለት ነው። ስለዚህ ፕራይስ አክሽን ትሬድ በምናደርግበት ሰዓት ሪስክ ሪዋርድ ይኖረናል ማለት ነው። ያ ማለት ደግሞ ሪስክ ማኔጅመንታችንን ፕሪዘርቭ ያደርግልናል ማለት ነው። ሌላው ደግሞ ክሊር የሆነ ኢንትሪ እና ኤግዚት ፖይንት ይሰጠናል። ስለዚህ መች ትሬድ አድርገን መች ገዝተን መች መሸጥ እንዳለብን ወይም መች ሸጠን መች መግዛት እንዳለብን ክሊር የሆነ ኢንፎርሜሽን ይሰጠናል ማለት ነው። ስለዚህ ፕራይስ አክሽን ለዚህ ነው። ሌላው ደግሞ ሃይ ፕሮባቢሊቲ የሆነ ሴታፕ ይሰጠናል ማለት ነው። ስለዚህ ሃይ ፕሮባቢሊቲ የሆነ ሴታፖችን ይሰጠናል ማለት ነው። ትላልቅ ታይም ፍሬሞች ላይ ደንተስ ትሬድ በምናደርግበት ታይም ሃይ የሆነ ፕሮባቢሊቲ የሆነ ሴታፖችን ይሰጠናል። ያ ማለት ኦልሞስት ዊኒንግ ሬታቸው ከ90% በላይ የሆኑ ሴታፖችን ይሰጠናል ማለት ነው። ስለዚህ ለዛ ነው ትሬደሮች ወይም እኛ ፕራይስ አክሽን መጠቀም ያለብን ማለት ነው። ኤግዛምፕል ይላል። እንዴት ነው ፕራይስ አክሽን ትሬደሮች ማርኬቱን ሊያዩት የሚችሉት ወይም ማርኬቱን ኦብዘርቭ ሊያደርጉት የሚችሉት? ኢፍ ዩሮ ዩኤስዲ ኢዝ ሜኪንግ ሃየር ሃይስ ኤንድ ሃየር ሎስ የፕራይስ አክሽን ትሬደር ሲዝ አን አፕ ትሬንድ። ስለዚህ አንድ ፕራይስ አክሽን ትሬደር ምንድነው ላይ የሚችለው አፕ ትሬንድ ማለት ነው። ኤንድ ሉክስ ፎር ባይ ኦፖርቹኒቲስ። ስለዚህ አፕ ትሬንድ ላይ ከሆነ ኦልዌይስ ማርኬቱን ሃየር ሃይ እና ሃየር ሎ እየሰራ ከሆነ ኦኬ አፕ ትሬንድ ነው ማለት ነው። አፕ ትሬንድ ካየ በኋላ በምን ያህል ባይንግ ኦፖርቹኒቲ ወይም የመግዛ ኦፖርቹኒቲዎች እየፈለገ ነው ማለት ነው። ስለዚህ ዌን ፕራይስ ሪች ሰፖርት ሌቨል ኮንፈርምድ ባይ ካንድልስቲክ ፓተርን። ስለዚህ ያ ሃይ 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 ያለው እየሰራ የነበረው ስትራክቸር ሰፖርት ሌቨል ላይ ሲደርስ የዛኔ ኦኬ ሊገዛ ይዘጋጃል ማለት ነው። ስለዚህ ምን ኮንፈርሜሽን ይጠቀማል? ካንድልስቲክ ፓተርኖች። እነዚህ ካንድልስቲክ ፓተርኖች ደግሞ ምንድን ናቸው? ሪቨርሳል ፓተርኖች ናቸው ማለት ነው። ስለዚህ እነዛን በመጠቀም ቼክ ያደርገዋል ማለት ነው አንድ ፕራይስ አክሽን ትሬደር።